ተጠንቀቁ። ኤሌክትሪክ መኪና ከገዛችሁ በኋላ ከፍታ ለምን ማስጨመር እንደሌለባችሁና ግዴታ ደግሞ ሆኖ መጨመር ካለበት ከግምት ውስጥ መግባት ያለባቸው ነገሮች ሙያው የሆነ ትንታኔና ከሜካኒክ ፖይንት ኦፍ ቪው ዛሬ ነግራችኋለሁ። ከፍታ ይሄ ከስር በምትመለከቱት ፓርት ወይም ስፔሰር በመባል የሚታወቅ ሲሆን በቦዲውና በሰስፔንሽኑ መሃል በማስገባት መኪናውን ከፍ የምናደርግበት መንገድ ነው። የኤሌክትሪክ መኪና እንደ ነዳጅ መኪና ከፍታ ማስጨመር የሚቻል ሲሆን ነገር ግን ሲጨመሩ የባትሪውን ሴፍቲና የሴንተር ኦፍ ግራቪቲውን የስቴቢሊቲና የባላንሱን እንዲሁም ደግሞ የባትሪ ሬንጁን ከግምት ውስጥ ማስገባት አለብን። አንድ በአንድ ምን ማለት እንደሆነ ነግራችኋለሁ። እነዚህ ከፍታ የምናስጨምርላቸው መኪኖች ፋብሪካው ሲሰራቸው እነዚህ ዝቅ አድርጎ የሚሰራቸው ምንድነው? አንደኛ ለባትሪው ሴፍቲና ሁለተኛ ደግሞ ስቴቢሊቲውን እንዲጠብቅ ተደርጎ ነው የሚሰራው ማለት ነው። ይሄም ማለት ሴንተር ኦፍ ግራቪቲውን ሴንተር ተደርጎ ስለሆነ የሚሰራው እኛ ከፍታውን ያላግባብ ከሚፈለገው በላይ ከፍታውን ከጨመር ነው ሴንተር ኦፍ ግራቪቲውን ይስታል ማለት ነው። ሴንተር ኦፍ ግራቪቲውን ይስታል ማለት የመኪናውን ስቴቢሊቲ በማጣት መኪናውን ስንነዳ ስፔሻሊ ኮርነር ላይ ስንዞር መኪናው ለመውደቅ እየዳረገ ነው ማለት ነው። ስፔሰር የመኪናችንን የጎማውንና የሰስፔንሽኑን ኢንትራክሽን ወይም መጀመሪያ የነበራቸውን ግንኙነት ይቀይራል። ይህም በመቀየሩ የተነሳ መኪናችን ሃንድሊንግ ላይ ወይም መሬት አያያዝ ላይ ለውጥ ያመጣል ማለት ነው። ስለዚህም ፓርቶችም ላይ እንደዚሁ የሚያስከትለው በረጅም ጊዜ ሂደቶች ላይ ፓርቶች ላይ የሚያስከትሉት ጉዳቶች አሉ ማለት ነው። ከሱም የመጀመሪያው ኮንትሮል አርም ላይ ሲሆን እንዲሁም ደግሞ ቦል ጆይንቶቹ ላይ ወይም በተለምዶ ስሙ ቴስቲን የሚባለው ፓርት ላይ ምን ያመጣል? መጠቀም ከነበረብን ጊዜ ቀደም ብሎ ጊዜው አገልግሎቱ በጊዜ እንዲያቆም ወይም አገልግሎቱ ቶሎ ሰርቪስ እንዲፈልግ ያደርገዋል ማለት ነው። ስለዚህ ለስቴቢሊቲ ወይም ሃንድሊንግ ላይ እንዲሁ ችግር ያመጣል ማለት ነው። ሌላ ደግሞ በሶስተኛነት ከግምት ውስጥ ማስገባት ያለብን ባትሪ ሬንጅን ጉዳይ ነው። እንዴት ከባትሪ ሬንጅ ጋር ያገናኘዋል ብላችሁ ጥያቄ እንደሚፈጥርባችሁ አልጠራጠርም። ይህም የሚፈጥርበት ምክንያት ምንድነው? መኪናውን አላስፈላጊ ከፍ ካደረግነው ኤሮዳይናሚክሱ ስለሚነካ፣ ኤሮዳይናሚክስ ደግሞ ብሎ ማለት መኪናው ንፋስን የሚቀዝፍበት ወይም ንፋስን የሚሰነጥቅበት የነበረው ዲዛይን እሱ ስለሚነካ ንፋስን በደንብ ሰንጥቆ ስለማይሄድ ባትሪ ሬንጅ ላይ ችግር ያመጣል ማለት ነው። ካስተዋላችሁ ሳይክልም ይሁን ሞተር ሲወዳደሩ ተወዳዳሪዎች ብዙ ጊዜ በጣም ዝቅ ብለው ነው የሚወዳደሩት። ያም ደግሞ ለምንድነው? ከሆነ ስፒድ በላይ ሲሆኑ ንፋሱን መሰንጠቅ ስላለባቸው ቀና ካሉ ንፋሱ አጌንስት ስለሚሆን እነሱ ዝቅ ይላሉ ማለት ነው ለመሰንጠቅ እንዲመች። ስለዚህ መኪናውም ልክ በተመሳሳይ አላስፈላጊ ከፍ ካደረግነው ከሆነ ስፒድ በላይ ስንሄድ ስፔሻሊ ሃይዌይ ላይ ነው በጣም ኢምፓክቱ ይሄ ሊያስታውቅ የሚችለው። ስለዚህ መንገድ ስንሄድ መሰንጠቅ የነበረበትን ዳይናሚክስ ስለቀየር ነው ያንን መሰንጠቅ ስለማይችል ባትሪ ሬንጁን ይነካካል ማለት ነው። ይሄም ባትሪ ሬንጅ ማለት 405 መሄድ የነበረው መኪና ይወርድና ከ405 በታች መሄድ ይጀምራል ማለት ነው። ስለዚህ መኪናው መጨመር ካለበት ግዴታ ሆኖ መጨመር ካለበት ከ2 እና ከ3 ሴንቲሜትር በላይ